እሺ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ እንኳን ለእመቤታችን ለድንግል ማርያም ለልደቷ አደረሳችሁ። አሜን። እንኳን አብሮ አከብራችኋለሁ፣ ወዳችኋለሁ። በሰላም ለሀገራችን በጤና በጸጋ ለሀገራችን ያብቃን። በሰላም እንድንገባ ፍቃዱ ይሁንልን። ልመናችንን ጸሎታችንን እግዚአብሔር ይቀበለን። ቸርነቱ የማያልቅበት እግዚአብሔር ነውና ሁልጊዜም 24 ሰዓት ከኛ ጋር ነውና እሱ ይጠብቃል። ናችሁ ወይ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁላችንም በዚች ቀን ስለተገናኘን እውነት በጣም ደስ ብሎኛል። እናንተንም ስላገኘው በጣም ደስ ብሎኛል። ስደት አንዳንዴ ከባድ ነው። የሚመቸውም አለ የማይመቸውም አለ እና እግዚአብሔር ፈቅዶ ወዶ ለዚህ ስለተሰባሰብን እግዚአብሔር ይመስገን። ቅዱስ ገብርኤል የተመሰገነ ክርስቶስ ተንሥአ እሙታን በኀቤ ወኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መላው ተመልካቾች በሙሉ እግዚአብሔር ሰላም ከእናንተ ጋር ይሁን። እመቤታችን የድንግል ማርያም ረድኤቷ ፍቅሯ አይለየን። ዛሬ በቤቴ ልደቷን በእንደዚህ መልኩ ላስበው ችያለሁ። እንግዲህ ብቻዬንም ብሆን በሀገራችን የተለመደው ያው ሰብሰብ ብለን ጎረቤት ተጠራርቶ በቤተ ክርስቲያን እናከብራለን። እኔ ደግሞ በእንደዚህ መልኩ አስቤ ዛሬ ደግሞ እሁድን እንደዚሁ ከጓደኞቼ ጋር በቤቱ ተሰብስበን እግዚአብሔር ክብሩን ሁሉ ይውሰድ። በቤቱ እንደዚህ ሰብሰብ ብለን ለማክበር ችለናልና እመቤታችን የተወለደችበት ሀገር ነው። በጣም ነው የሚያከብሩት። እዚህ ሀገር ካላንደር ራሱ ይዘጋል። በግንቦት አንድ በነሱ ካላንደር ራሱ ይዘጋል ማለት ነው። ብሔራዊ በዓል ተደርጎ ነው የሚታሰበው። በዛ ላይ ደግሞ ወሩ ሙሉ ግንቦት ወር በሙሉ የእመቤታችን ወር ተብሎ ነው የሚታሰበው እና ያው ደስ ይላል። ብቻ በጥቅሉ እኛም ደግሞ የዚህ የበረከቱ ተሳታፊ እንድንሆን ጌታ የፈቀደልን በቤቱ እንድንሰበሰብ የፈቀደልን ክብሩን ሁሉ እግዚአብሔር ይውሰድ። እኔም ያው ብቻዬን ብሆንም በእንደዚህ መልኩ ጸበል ጸዲቁን አዘገጃጅቼ በእንደዚህ መልኩ አስጠብያለሁ እና እንዲሁም ደግሞ በቤተ ክርስቲያን ያሳለፍነው በቤተ እግዚአብሔር በዝማሬ ከእህቶቼ ጋራ ያሳለፍነውን እንዲሁም እንድትከታተሉትና ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉ፣ ሼር አድርጉ ጥላለውኝ እና ይሄንን ጊዜ ሰጣችሁ ስለምታበረታቱኝ በሙሉ እግዚአብሔር ያክብርልኝ። አከብራችኋለሁ። ተመወድና የተከበራችሁ ተመልካቾቼ በሙሉ የእግዚአብሔር ሰላም ባላ ያላችሁበት ይሁን። ወደ ቪዲዮ Yeah.
እግዚአብሔር ይመስገን። ሁላችንም በዚች ቀን ስለተገናኘን እውነት በጣም ደስ ብሎኛል። እናንተንም ስላገኘው በጣም ደስ ብሎኛል። ስደት አንዳንዴ ከባድ ነው። የሚመቸውም አለ ማይመቸውም አለ እና እግዚአብሔር ፈቅዶ ለዚህ ስለተሰባሰብን እግዚአብሔር ይመስገን። ቅዱስ ገብርኤል የተመሰገነ ይሁን። አሁንም ከዓመት እስከ ዓመት አይለየን። በሰላም ለሀገራችን ያብቃን። ሁላችንም የልባችንን መሻት ተፈጽሞልን የምናስበው ተሳክቶልን
ለሀገራችን ያብቃን። ቤተሰቦቻችንን ከሚያስፈራ ከሚያስጠላ ጭንቀት ከዚህ ሁሉ እግዚአብሔር ይጠብቅልን። አሜን። እና እግዚአብሔርን በጣም አመሰግናለሁ ለዚች ቀንና ለዚህ ሰዓት ስላደረሰኝ። እወዳችኋለሁ። አሜን። እግዚአብሔር ያክብርልን። መድኃኒዓለም ክርስቶስ እንደዚህ እንዳስባሰብ አይለየን። እንዲሁ እንደተፋቀርን እንደተዋደድን እግዚአብሔር ያኑረን። ማርያምን እንኳን አደረሳችሁ ለእናታችን ለቅድስት ድንግል ማርያም ልደት። ዛሬ እንግዲህ በዚህ ሽብርቅ ብለን አበሻ ሽብርቅ ብለናል። አሜን። እንኳን አደረሰን። በጤና ታድርሰን። በዓሉን የሰላም የፍቅር የአንድነት ያድርግልን። አሜን። ድምፅ ሁሉም እንዲገባ እኮ ነው። አይለየን አይደለም አንድ ብቻ የዛሬ ዓመት ደግሞ በሰላም ያደርሳችሁ። እሺ እግዚአብሔር ይመስገን። እሺ ውድ እህቶቼ፣ የተከበራችሁ እህቶቼ ከእናንተ ጋር ተቀላቅዬ ዛሬ እችን ዕለት የተባረከችዋን ዕለት ከእናንተ ጋር ስላከበርኩ እግዚአብሔርን አመሰግናለሁ። አከብራችኋለሁ፣ ወዳችኋለሁ። በሰላም ለሀገራችን በጤና በጸጋ ለሀገራችን ያብቃን። በሰላም እንድንገባ ፍቃዱ ይሁንልን። ልመናችንን ጸሎታችንን እግዚአብሔር ይቀበለን። ቸርነቱ የማያልቅበት እግዚአብሔር ነውና ሁልጊዜም 24 ሰዓት ከኛ ጋር ነውና እሱ ይጠብቃል። የበላነውን የጠጣነውን ከደማችን የጠጣነውን ከደማችን ያዋህድልን። ያለንባትንም ሀገር ይባርክልን፣ ሰላሙን ያውርድልን፣ ሀገራችንን ሰላም ያደርግልን። ሶስት ጊዜ ከርቶን እንበል ሀገራችንን ሰላም ያደርግልን። ሊባኖስን ሰላም ያደርግልን። ሰላማችንን ጤናችንን ይስጠን። አሜን። እጃችሁን ሳሙ። እሺ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ እንኳን ለእመቤታችን ለድንግል ማርያም ለልደቷ አደረሳችሁ። አሜን። እንኳን አብሮ አደረሰን። እህቶቼ አይለየን። እኛ እድለኞች ነን። በተወለደችበት በሀገሯ ክብር የሰጠን ጌታ ክብር ይስፋ። ልደቷን በተወለደችበት ሀገር እናከብርልን። እግዚአብሔር ክብር ይስፋ እና አመሰግናለሁ እህቶቼ። ኑሩልኝ፣ እወዳችኋለሁ። አይለየን። እንዲሁም ደግሞ ላለንበት ሀገርም ሰላም ይስጥልን። ለሀገራችን ለኢትዮጵያ እንዲያርጉልን የድንግል ማርያም በሰላም ተመልሰን ለሀገራችን ታውቃን። እህቶቼ ኑሩልኝ፣ እወዳችኋለሁ፣ አከብራችኋለሁ። አዎ እንግዲህ ዛሬ በቤሩት በቅዱስ ገብርኤል ቤተክርስቲያን ነው ያለነው። አይናር ይባላል። በስደት ላይ ሆነን ነው ይሄንን የምናከብረው እና እግዚአብሔር